አሚሮ በአዲስ ነገር ተከስቷል። ምንም አይነት ውሸት አላወራንም። አያችሁት አደል? አንድ እህት መጠቀሚያ ስትሆን ያናድዳል። ግን ብቻ ምንድን አሚሮ ደግሞ የማሽቃበጥ ጥግ ማለት ነው። በጣም ያስጠላል። ምክንያቱም አሁን ሩታ ምንድነው የተጠቀመችው ይሄንን ነገር አድርጋ? ውዴ እስኪ ማለት አንቺ ምን ትያለሽ? ምክንያቱም ፍቅር ትናንትና ከሩታ ጋራ መተው እንደዛ መናገራቸው ፍቅር መምጣቷ ጥሩ ሆኗል። ምክንያቱም አንደኛ በሴት እንዳይቀልድ፣ ሁለተኛ በሴት መቀለድ ምን እንደሆነ አስተማረችው። ሁለተኛ ደግሞ አለመፈለግን አስተማረችው። ሶስተኛ ለሄርሜላ ስሜት እንደሌለውና እንደገና ደግሞ ሄርሜላ የራሷን ውሳኔ እንድትወስን ማየት ከቻለች እና ማስተዋል ከቻለች መቁረጥ ከቻለች በደንብ ፍንተው አድርጋ እንድታይ አድርጋታለች እና ሄርሜላን መጠቀሚያ ያደረገቻት የሚለው ነገር አሚሮ ራሱ ምንም አልታየኝም። አንቺ በዚህ ጉዳይ ምን ታያለሽ? እኔ የምለው አፍያዬ ማለት ነው። ምንም የአሚሩ ነገር ምንም እንትን አልለውም። ምንም ነገር ተስፋ ምንድን ነው የሚባለው? ከቁም ነገር አልቆጥረውም። ይሄ ዝም ብሎ ወደዛ ወደዚህ የሚወዣወዥ ስለሆነ ምንም እንትን አይልም። እነሱ የጠቀሙ መስሏቸው ሄርሜላን ገደል እየከተቷት እንደሆኑ ነው እኔ የሚሰማኝ ማለት ነው። የእውነት ወደዋት አይደለም። የእውነት እንደ እህት አስበዋት አይደለም። እንደ እህት አስበው ቢሆን እንደ ወንድም ሆነው እነሱ መክረው ከዚህ ህይወት ማውጣት ነው ያለባቸው። ልቧን እየሰበረው አሁን እሷ በሰው ህይወት ላይ ነው የገባችው። የሰው ልብ ሰብራ ነው የገባችው። ስለዚህ እነሱ ደግሞ ልቧን እንዳይሰበር ከዚህ ህይወት ማውጣት ነበር ያለባቸው። ግን እነሱ አሁንም ገደል እየከተቷት ነው ያሉት ማለት ነው። ሩታ ምንም ነገር ያጠፋችው ነገር የላትም። ሩታ እንዲያውም እሷ እንደማይፈልጋት ነው ፍልትው አድርጎ እንዲታይ ያደረገችው ማለት ነው። እንዳይፈልጋት። ምክንያቱም እሷ ሄርሜላ ጋር ታረቅ ባለችው ሰዓት ራሱ አልፈልግም ነው ያለው። ሁላችሁንም አልፈልግም ነው ያለው። ግን ሩታን እንደሚፈልጋት እና ሩታን እንትን እንደሚላት ወይም ውሳኔውን በደንብ እንዳላወቀ በውስጥ ግን ለፍቅር ሲያወራት ነበር ማለት ነው። ስለዚህ ሩታ ያጠፋችው ነገር የለም ብዬ አስባለሁ። በነገራችን ላይ ተመቻት ብዬ ነው የማስበው። እንደውም አንደኛ ባለፈው ዕለት አብረህ ኑር ብላ አመቻችታለት ሄድን እንዴ? አብረህ ኑር ብላ እኮ አመቻችታለታለች። ግን እሱ እንደማይፈልግ ሁለታችሁንም አልፈልግም ያለው አይደል? ታዲያ ምኑን ነው ለመጠቀሚያ የሆነችው? ለሩታ ምንድነው የተጠቀመችው? ሄርሜላስ ምንድነው የተጎዳችው? እኔ እኮ ምንም አልታየኝም እዚህ ጋር እነሱ እንደዚህ ሲያሽቃብጡ በየቦታው ማለት ነው። ሄርሜላ እኮ የተጎዳችው ነገር የለም። በነገራችን ላይ እኮ የጎዳት እሱ ነው። መጀመሪያው ነው ፈልግሻለሁ እያለ ወደ ፍቅር ሳይሄድ በፊት ሁለታችሁንም አልፈልግም ብሎ አይደል የሄደው? ሁለታችሁንም አልፈልግም ነው ያለው። እሷ ደግሞ ምን አረገች? ልሰልለው ፍቅርን ላከችበት ማለት ነው። ምክንያቱም ፍቅርን ባኮን ሌላ ሴት ብትመጣ እንደሚሄድ ነው። በቃ ይሄ 100% ማለት ነው። ሌላ ሴት ብትመጣም እንደሚሄድ ነው። ስለዚህ ሁለቱ ሄርሜላን አይፈልጋትም። ታመምኩ ፈዘዝኩ ብሎ የመጣውም ሄርሜላ መሸሻ ነው። ከሄርሜላ ለመራቅ የሚያደርገው ነገር ነው። ድራማ ነው የሚሰራው ማለት ነው። ሩታ አሁን መታ እንደዚህ ስላለች ምንም ያደረገቻት ነገር የለም። እንዲያውም ሩታ በጣም ጠቅማታለች። ለምን እሷ ጋር ታረቅ ሄርሜላ ጋር ማለት ከፍቅር ጋር የምትሆን ሄርሜላ ጋር ብትሆን ይሻለኛል። ሄርሜላ ላንተ ታስብልሃለች፣ ፍቅር ትጎዳሃለች እንኳን ባለችው ሰዓት ወደ ሄርሜላ አልተመለሰም። በደንብ አሪፍ ነገር ነው እያደረገችላት የነበረው ማለት ነው። ቢመለስም ኑሮ እንዲመለስ አድርገው ነበረ፣ ግን እሷ አልተመለሰም። ስለዚህ ሩታ ያጠፋችው ነገር የለም። በዙሪያ ያሉት ደግሞ የሄርሜላ በጎች ገደል እየከተቷት ነው ያሉት። ልጅቱን እየጎዷት ነው ያሉት ማለት ነው። እየጎዷት ነው። እውነትሽን ነው። የሚወዷት ከሆነ ለምንድን ነው የማይጠቅም ሰው ላይ ሂጂ የሚሏት? ሂጂ ወደ እሷ ሂድ፣ እሷ ናት የምታፈቅር እንዴ? እንዴት? እኔ እኮ ግራ ገባኝ። የእውነት ከወደዷት ለምንድን ነው እንደዚህ የሚሉት? አዎ ህይወቷን የሚያበላሸውን ሰው ህይወቷን እያበላሸው እያለ ነገ ጧት የማይጠቅማት ነገ ህይወቷ የማይጠቅማት ሰው እያወቁ እንደዚህ በዚህ ልክ የጎዳት እያዩ መልሰው እሷ ጋር ለማገናኘት የሚያደርጉት ጥረት ጎዳዋት ሳይሆን ሊጠቅሟት ሳይሆን ሊጎዷት ነው። በነገራችን ላይ ማለት ነው። ይሄ የመውደድ አይደለም። ተወደዷት ከዚህ ህይወት ወጥታ ሌላ ህይወት እንድትይዝ ማድረግ ነው ያለባቸው። ግን ይሄ ያረጉት ፍቅርና ሩታ ያረጉት ነገር በቀላሉ ነው
ባጭሩ ነው የቋጩት። ግን ረዘም አድርገውት ኑሮ ካረጉ አይቀር ረዘም አድርገውት ኑሮ በጣም አሪፍ ነበር። ምክንያቱም ነገ ጧትም ሌላ ሴት ጋር እንደሚሄድ የሰው ህይወት የሴቶችን ህይወት እንደሚያበላሽ ነው ያረጉት የሰሩት ማለት ነው። ይሄ ለሩታ መጣ ሄርሜላ መሄድ ለማንም አይጠቅምም። በነገራችን ላይ ሌላ ሴትም ብትመጣ ፍቅር ጋር ቢሄድ በፍቅር ላይ ሌላ ሴት ጋር እንደሚሄድ እርግጠኛ ናቸው። ምንም ጥርጥር የለውም ማለት ነው። የሰው ህይወት እንዲያበላሽ የሴት ህይወት እንዲያበላሽ ነው ማለት ነው። በዚህ ልክ ማነው ሩታ አላጠፋችም ብዬ ነው የማስበው። ፍቅርም ቢሆን ጓደኝነቷን እንትን ልትረዳት ልታግዛ መርታለች፣ አግዛታለች። ሄርሜላን አልፈልግም ካለ በኋላ አይደል ፍቅር የመጣችው? ምን ያገናኘዋል? መጠቀሚያ የሚሉት ሲጀመር እንዴ ሲጀመር እኔ አፍያያ ነገር የምነግርሽ ነገር ማለት ነው በሄርሜላ ዙሪያ ያሉት እንዳለ በግ ናቸው። ምንም እኔ ወንድ ናቸው ብዬ አላስብም። ዝም ብለው እውቀት የላቸው ዝም ብለው ሆየ ብቻ ነው። አሚሮ ጭምር ናቸው እንጂ ባለጌዎች። ሲጀመር ለሷ የሚያስቡ መስለው ገደል የሚከቷት። ብዙም እኮ ባለፈው ተናግራለች፣ ሰምተሻት ከሆነ እንዴት ነው ልጅቱ እንዳትጠነክር እየጠነከረች እያለ መልሳችሁ እንድትልፈሰፈስ የምታደርጓት? እንዴት እንደዚህ ታደርጋላችሁ? አበባውን እንትን ያሉ ቀን ማለት ነው ብላ ራሱ ተናግራለች። እውነት ነው ተናግራለች። እሷም የተናገረችው ሀሳብ በጣም አሪፍ ነው፣ እውነት ነው ማለት ነው። እንዲያጠነክርና ከዚህ ህይወት እንዲያወጣ ተስፋ እየሰጧት አጉል ተስፋ የማይሆናትን አጉል ተስፋ እየሰጧት ገደል እየሰደዷት ነው ያሉት። በነገራችን ላይ ፍቅር እውር ነው። የእውነት ፍቅር ከያዛት እውር ነው ማለት ነው። አይን የለው በሽታ ነው፣ መድኃኒት የሌለው በሽታ ማለት ነው ፍቅር። ስለዚህ በዚህ ልክ እነሱ ደግሞ አጠንክረው የወንድምነት ስሜት ተሰማቸው። አንድ ሴት ልጅ ስትጎዳ ቢመጣም እንደማይጠቅማት እያወቁ ወደ ሌላ ሴት እንደሚሄድ ነገጧት አይወዳትም አይደለ? አያፈቅራትም። ነገጧት እንደሚጎዳት እያወቁ መልሰው ደግሞ እሷን እና እሱን ለማገናኘት የሚጥሩት ነገር እኔ ምንም አልታየኝም። በነገራችን ላይ ይሄ ማን ነው አቤላ የሚባል ልጅ ነው ገደል የሰደዳት ብዬ የማስበው። መጀመሪያ ያመጣት እሱ ነው ገደል የሰደዳት። በዙሪያ ያለት እንዲህ ያለ ዝም ብለው ወጠጤ ማለት ነው። ምንም እውቀት የሌላቸው ወጠጤ ናቸው። በነገራችን ላይ ዝም ብለው እንደ በግ ብቻ ባህስሏቸው የሚሄዱ ናቸው በዙሪያ ያሉት ማለት ነው። ምንም እውቀት የላቸው፣ ተውቀት ነፃ ናቸውና ልጅቷን ግን ከዚህ ውስጥ እንዲያወጧት እያረጓት ያሉት እየጎዷት ያሉት እነሱ እንጂ ሌላ ማንም አይደለም። ሩታና ፍቅር አይደሉም። ሩታ ምንም ያደረገቻት ነገር የለም። እንዲያውም ሩታ ለሷ ምን አይነት ስሜት እንዲያለው አየችላት፣ አሳየቻት ማለት ነው። እንደማያፈቅራት፣ እንደማይወዳት፣ እንደማይፈልጋት መጫወቻ እንዲያረጋት አሳየች። ፍልጥው አርጋ እንዲታይ አርጋላታለች። ያረገቻት ነገር የለም፣ አልበደለቻትም። እንደሷ በደል ይሄ አይደለም፣ ይሄ አልነበረም መሰራት ያለበት ሌላ ነገር አይደለም። እና ወዳጆችዬ እናመሰግናለን ለሰጠሽው ሀሳብም ክበሪልን የኔ ወደህ አሪፍ ሀሳብ የሰጠሽው። በላይቭ ደግሞ ከትንሽ ሰዓት በኋላ እንመጣለን። ላይክ ሰብ አድርጎ